ብዙዎቻችን ሙስሊሞች ነን እንላለን። ነገር ግን ስለ እስልምና ትርጉሙን ራሱን ማነቅ ብዙዎች ስላለን እስልምናስ ምን ማለት ነው፣ ከምን መራቅ ምንም መተግበር ነው የሚለውን ነገር የምንመለከት ይሆናል። በተጨማሪም የኢስላም መራቲቦች ስንት ናቸው፣ ኢስላም የሚለው ትርጉሙ ምንድነው፣ የመጀመሪያ ከዛ መራቲቦቹ ስንት ናቸው፣ እነማን ናቸው የሚለው እናያለን። አርካኑል ኢስላም ስንት ነው፣ እነማን ናቸው የሚለው እናያለን። አርካኑል ኢማን ስንት ናቸው፣ እነማን ናቸው የሚለው እናያለን። ማዕነል ኢህሳን ማለት ምን ማለት ነው የሚለውን ደግሞ እናያለን። ሸሃደቱ ላ ኢላሀ ኢለላህ ስንል ምን ማለታችን እንደሆነ እናያለን። እንደዚሁ ሙሐመድ ረሱሉላህ የሚለውንም ደግሞ እናያለን። ምክንያቱም እነዚህ ከሌሉ እነዚህን ካላወቅንና ካልተገበርናቸው ሙስሊሞች ነን ማለታቸው ምንም ትርጉም የለውም። ሙስሊሞች ነን ማለታችን ማለት ነው። ገብቷችኋል? ዋናውና መሰረታዊ የሆነ የሚባሉ ነገራቶች እነዚህ ስለሆነ ማለት ነው። የመጀመሪያው አልኢስላም ሁወ አልስቲስላሙ ሊላሂ ለአላህ ሱብሓነሁ ወተዓላ እጅ መስጠት ነው። ቢተውሂድ እርሱን ብቸኛ በማድረግ ወይም ደግሞ እሱን በመነጠል እስቲስላም እጅ መስጠት ነው። ወሊንቂያዱ ለሁ ቢጣዕ እርሱን በመታዘዝ አሁንም ለእርሱ እጅ መስጠት ወይም መጎተት የሚባለውን ነገር መታዘዝ የሚባለውን ነገር ለአላህ ሱብሓነሁ ወተዓላ ብቻ ማድረግ። ሌላው ደግሞ ወልበራአቱ ሚነ ሽርኪ ወአህሊሃ ከሽርክና ከእሷ ዘመዶች ወይም ደግሞ ከሽርክ ነገራቶች በአጠቃላይ እና ከእሷ ከሚወክሉ ነገራቶች በአጠቃላይ መራቅ። ግልጽ ነው። መራቅ ይሄ ኢስላም ተብሎ ይጠራል። መራቲቡል ኢስላም ስንት ናቸው? መርተባዎቹ ስንት ናቸው? 3 ናቸው። የመጀመሪያው አልኢስላም ራሱ ነው። ሁለተኛው ወልኢማን ኢማን ነው። ሶስተኛው ወልኢህሳን ኢህሳን ነው። ኢስላም ማለት ቅድም እንዳየነው፣ ኢማን ማለት ደግሞ ምን ማለት ነው በአላህ ሱብሓነሁ ወተዓላ እናየዋለን። ኢህሳን ማለትስ ምን ማለት ነው የሚለውን ደግሞ ቀጣይ የምንመለከተው ይሆናል። የመጀመሪያው የምንመለከተው አርካኑል ኢስላም። አርካኑል ኢስላም የእስልምና መሰረቶች ስንት ናቸው? 5 ናቸው። የመጀመሪያው አንተ ሸሃደ አላ ኢላሀ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ወአነ ሙሐመድን ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ደግሞ የአላህ መልእክተኛና ባሪያ ናቸው ብሎ ማመን። ይህ ምንድን ይሆናል? የመጀመሪያው ይሆናል። ሁለተኛው ደግሞ ወተቂሙ ሶላትን ልታቋቁም ነው፣ ወይም ቀጥ አድርገን ልንሰግድ ነው። ፈርድ የሆኑትን ግዴታ የሆኑትን ማለት ነው። ሌላው ወቱእቲየ ዘካን ልንሰጥ ነው። የረመዳን ላይ የፍጥር ጊዜ የሚሰጠዋለን፣ እንደገና ደግሞ ዘካተል ማል የሚባለው ማለት ነው። ሌላው ደግሞ ምንድነው? ወተሱም ረመዳንን መጾም፣ ከዓመት አንዴ የሚመጣለ እሱን መጾም። ሌላው ደግሞ ምንድነው? ወተሐጁል በይተ ኢንስተጣዕተ ኢለይሂ ሰቢላ ሐጅን ማድረግ ነው። ይህን መሄጃውና መመለሻውን የምትችል ከሆነ ወደዛ የሚኬድበትን መብለጉ ወይም ደግሞ ገንዘቡን የሚችል ከሆነ ወደዛ የሚያስኬደውን ነገር በዛ ሐጅ ማድረግ። ይሄ 5ኛው ነው ማለት ነው። ሁለተኛው ምንድነው? አርካኑል ኢማን የኢማን መሰረት ምንድነው? የኢማን መሰረት ስንት ናቸው? 6 ናቸው። የመጀመሪያው አንቱእሚነ ቢላህ በአላህ ልታምን ነው። ወመላኢከቲሂ በመላኢካዎች ልታምን ነው። ወኩቱቢሂ በኪታቦች ልታምን ነው። ወሩሱሊሂ በረሱሎች፣ ወልየውሚል አኺር በመጨረሻው ቀን፣ ወቱእሚነ ቢቀደሪ ኸይሪሂ ወሸሪሂ በኸይርም ሆነ በሸር አላህ ሱብሓነሁ ወተዓላ በወሰነው ነገር ልታምን ነው። ይሄ አርካኑል ኢማን ተብሎ ይጠራል። ሌላው ደግሞ ማዕነል ኢህሳን ኢህሳን አንድ መራቲብ ብቻ ነው ያለው። ምን ማለት ነው? እሱም ማዕነው ምንድነው ሲባል አንተዕቡድ አላህን ልታመልክ ነው። ከአነከ ተራሁ እርሱን እንደምታዩ ሆነ። ፈኢን ለም ተኩን ተራሁ እሱን እንኳን ባታዩ ፈኢነሁ የራክ እሱ ይመለከተሃልና። ስለዚህ ኢህሳን ማለት ይሄ ነው። ምንድነው? አራተኛው ምንድነው? ላኢላሀ ኢለላህ ማለት ምን ማለት ነው? ላኢላሀ ኢለላህ ማዕናሃ ላ ማዕቡደ ቢሐቅን ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መናገር ነው። ወህወ ነፊየን ወኢስባተን ናፊ እናደርጋለን ወይ ደግሞ ኢስባት እናደርጋለን፣ ውድቅ እናደርጋለን፣ እናጸድቃለን። ጠይብ የመጀመሪያው ላኢላሀ አምላክ የለም የሚለው ነው። እሱ ናፊየን ጀሚዓ ኢባዳተ ሊገይሪላህ ከአላህ ውጭ ያሉት አካላቶችን በአጠቃላይ ነፊ ማድረግ ወይም ደግሞ ውድቅ ማድረግ ነው። ሁለተኛው ደግሞ ምንድነው? ኢላላህ የምትለዋ ናት። ኢላላህ የምትለዋት ደግሞ ሙስቢተን ጀሚዓ ሊኢባደቲላህ አላህ ሱብሓነሁ ወተዓላ በብቸኝነት አምልኮን በአጠቃላይ ለአላህ ሱብሓነሁ ወተዓላ ብቻ ማድረግ ነው። ወህደሁ ላ ሸሪከ ለሁ ለእርሱ ብቸኛ አድርገን ከእርሱ ውጭ አጋር ምናምን የሚባሉትን ነገራቶች ውድቅ ስናደርግ እሱ ምን ይባላል? ኢላላህ የሚለውን ነገር ያጸድቅልናል ማለት ነው። ሁለተኛው ምንድነው? ሙሐመድ ረሱሉላህ የሚለው ነው የመጨረሻው እና 5ኛው ምን ይሆናል? ሙሐመድ ረሱሉላህ ማዕናው ምንድነው ከተባለ ጣዓቱሁ ፊማ አመር እሳቸው ባዘዙት ነገር እንትን ማለት
ጣዕቱሁ ፊማ እሳቸው ያዘዙትን ነገር መታዘዝ ማለት ነው። ወተስዲቁሁ ፊማ አኽበር እሳቸው የተናገሩትን ነገር ደግሞ እውነት ብለን መቀበል ማለት ነው። ወጅቲናቡ ማኒዐ ዐንሁ ወዘጀር እሳቸው ከከለከሉት ነገር በአጠቃላይ ደግሞ መከልከል። ወአላ ዩዕበድ አላህ አላህ ላይ መለክ ነው ኢላ ቢማ ሸረዐ እሳቸው ሸሪዓ ባደረጉት ነገር ቢሆን እንጂ አላህ ሱብሓነሁ ወተዓላ ደግሞ ላይመለክ ነው ብሎ መቀበል። ይሄ ነው እንግዲህ እና እነዚህን ነገራቶች በምንችለው አቅም ልናቃቸው ልንተገብራቸው ይገባል። ምክንያቱም እነዚህ ከሌሉ ኢስላም የሚባለውን ነገር አላወቅ ነው። እነዚህ ሲኖሩ እነዚህ መሰረታዊ የሆኑ ነገራቶች ሲኖሩ ነው ሌላውን ነገራቶች መፈጸም የምንችል። ሌሎችን ነገራቶች ከዚህ በኋላ ነው የሚመጡት። እነዚህ ዋነኛውና የመጀመሪያውና ዋነኛው እነዚህ ናቸው። እነዚህን አውቀንና እነዚህን ማዕናዎቿን እንደገና ደግሞ እነዚህ የሚያበላሹ ነገራቶች ምንድን ናቸው የሚለውን ነገር ራሱ በደንብ ማወቅ መቻል አለብን። እነዚህን ትንትን አድርገን ካወቅን ሌላው ነገር ቀላል ስለሚሆን ማለት ነው። አላህ ገር ያድርግልን፣ ተውሂድ ላይ ይግደልን፣ መጨረሻችንን ያሳምርልን፣ ከጀሃነም እሳት ከቀብር ቅጣት አላህ ይጠብቀን፣ ጀነተል ፊርደውስን አላህ ይወፍቀን፣ መጨረሻችንን ያሳምርልን፣ ዱንያ ኸይራችንን አላህ ያስተካክልልን፣ ተውሂድ ላይ ይግደልን፣ ኢስላም ላይ ይግደልን። አላህ ይህፍዝኩም። ወሰላሙ አለይኩም።